ፌስታልን ያልወጥ አረ ፌስታል አረ ይያዛዱ ፌስታል ይዘውጡ ፌስታል እርግጥ እዚህ መሸፈኛ አለው የለም አሁን አለ እንዴ አሁን በሰማን ቆቁሽ ወርውር ያለው እንጂ አዎ አደራ የወርውር በየደ ጠላት ወርውር በየደ ያው ፌስታሉን ያስደነገጡኝ እኮ ምን በልሜ ይነግረኛል ጥቁር በረጥር በማድረግ አይደለም ይነግረኝ እዝጌር ጥቁር በረጥር በማድረግ አይታለልም እዝጌር እመቤቴ ማርያም እማማ ዝናሽ እንደው አደራውትን እሺ ምኑ አደራ ምኑን አዎ ምኑን ማለት ጥሩ ለምን ይስቃሉ ቆይ ሳልጨርስ ይስቃሉ ታዲያ ላልቅስ ታዲያ ዝም ብሎ ሲሳቃል እንዴ ታዲያ ሰው ሳይሞት ዝም ብሎ ይለቀሳል እኔ አልቅሱም ሳቁም አላልኩም ብለው አዳምጡኝ ያልኩት እሺ እማማ ዝናሽ ወይዬ ይኸው እንዳይስቁ እየሳቁ ነው እኔ አሁን ቅድም መጥቼ ራስጌ በዛ በኩል ስፈትሽ ነበር አይደለ ለምንድን ነው የፈተሽኩት ወሬ ሰምቼ ነው እማማ ዝናሽ ፌስታል አስቀምጠዋል ኧረ እኔ ድሮም እንዲያውም አልወድም ጥቁር ነው ፌስታሉ ድሮም አልወድም ነጭ ፌስታል ይወዳሉ ማለት ነው ይሄ ወረቀት ሰጥተኸኛል አዎ አለ እኮ ወረቀቱ እዚህ አስቀምጫለሁ አዎ እስቲ የታለ ወረቀት እቃ መጠቅለያ አዘጋጅተዋል እሳቸው ፌስታል ተከልክሏል ይሄ ወረቀቱ የሰጠኝ ጥቁር ፌስታል እንዳይያዝ ቅጣት ነው ብለህ ይሄን ቀይረህ አልሰጠኸኝ ጎበዝ አስቀምጫለሁ ራሴ 2000 ብር ነው የሚቀጡት አደራ እኔ እግሬ ጉልበቴና ጉልበቴ አይቆም እግሬ ተራምዶ ወሬ ሰምቻለሁ እማማ ዝናሽ ፌስታል ብዙ አጠራቅመው ሊሸጡ አዘጋጅተዋል ወሬ ሰምቼ ነው እንዴ ያለው ሰው እኔ በወታደር አስተወስጄ በመንግስት አስገድላለሁ ያውን እንዴ ብሎ ያለው ማስገደል እትዝም አሳስራለሁ አንተ እኔ ጉልበቴና ጉልበቴ አይቆምም እግሬ ተራምዶ ደጅ አልወጣም ከየት እያመጣሁ ነው የምነግደው ጥቁር ፌስታል ይነግዳሉ ሳይሆን ደብቀው ይሸጣሉ ከየት እየመጣ ነው ሰው ሲያመጣላቸው ከየት ነው የምሸጠው ሄሎ እንግዳ ነው ውጭ ላይ ሄሎ እንግዳ እሺ ቆይ እንግዳ መጥቶ ላስገባ ደህና ዋሉ ያው ወንበር እሱ ጋር ወንበር አሳጠብጥም ቁርባን እየቆረኩ ነው ቁጭ በሉ ያው ወንበር እሺ ወደዚህ ማን ነው እሱ ጎረቤት ነኝ ያው ወንበር ሳቡና ቁጭ በሉ የሰውየው ዕቃ ነው ላይ ቁጭ አሉበት የዘከረስ ነው እሺ እንዴ ያው ይሰበራል የመነጥሩ የሱ ነው ይሰበራል ላይ ቁጭ አሉበት የሱ ነው ምን ይሰራሉ ህልም ላስፈታ ነው ህልም ላስፈታ መጥቼ ነው እሱ ጋር ቁጭ ብለው ዘከረስ ጆኖ ይነግረኛል እሺ እሱ እዚህ ቁጭ ብሎ ይነግረኛል እዛ ወንበሩ ላይ ቁጭ በሉ ደህና ኖት እርሶ ደህና ነኝ እንደው ስላየሁት ደስ ጉልበቴ አይቆምም ሰሙ እሺ እዛ ወንበር እዚህ ይቀመጣል ዘከረስ እዚህ ላይ ሆኖ ነው እየተቀበለ የሚነግረኝ እዛ ሁኑ እሺ ደህና ኖት እርሶ አለው አማረቦት መንግስት ሰርቶ አሳምሮ በቁምሳጥኑ ቁመት መስታወት አድርጎ
ዋናውን መንግስት መርጬ እጅ ሰጥቼ እጅ በሰጠሁበት ድሮ ዋናውን መንግስት በህልሜ እርሶን ይዤ ጋሪ ስነዳ አየሁኝ። በጋሪ ከዛ ጋሪ እየተቀመጥኩበት ዘካራስ የሚወስድበት ጋሪ ነው። እንዲያው ቆንጆ አድርገው ነው የፈቱት። ወይ አቤት ጋሪ እየተቀመጥኩበት ዘካራስ በጋሪው እያስቀመጠ ሊያቆርበኝ ሚካኤል ይወስደኛል። በጋሪው የፈረስ ጋሪ ነው ያልኩት። እዛ ላይ ቁጭ በሉ እሱ ወንበሩ ላይ የቁርባን ነው ያስወጋል። ሚካኤል ያስወጋል። ወንበሩን አትስበሩ። እስኪ ብድግ በሉ አንዴ ተነሱ። እዚህ ቴሌቪዥን አለ፣ እዚህ ኮረንቲ አለ፣ ይዞታል። ኮረንቲ አለ እዚህ የቴሌቪዥኑ ኮረንቲ ይዞታል። ኧረ እኔ ኮረንቲ እፈራለሁ። ይሄ የቴሌቪዥኑ ኮረንቲ ነው። ይሄ አጥር ውጭ መኪና አለ እንዴ? አዎ የኔ መኪና እየጠበቀ ነው። ህልሙ ምንድን ነው? በህልሜ እርሶ ይመስሉኛል፣ እኔ ይመስለኛል አንድ ላይ ሆነን በፈረስ ተጭነን ስንሄድ በፈረስ አዎ ፈረሱ መልአክ ነው። ከዛ እርሶ ወደቁ፣ እኔ ሄድኩኝ። እርሶ ወደቁ ከፈረስ ላይ እግሮት ተሰበረ። ፈረሱ መልአክ ነው እኮ ከፈረሱ ላይ እርሶ ወደቁና እግሮት ተሰበረ። ይኸው አይደል? አዳምጡ። በእውናችን ይሄ ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። በቡቦ እዚህ እየሸናው መንግስት የቀጠረው አለ፣ ቤቱንም ጠርጎ። ከዛ በኋላ ፈረሱ ረገጦት፣ እርሶን ረገጦት። ከወደቁ በኋላ ረገጦት። እንደው ምን ይሆናል ይሄ ህልም? ምንድን ነው? ምን አይነት ህልም ነው ብዬ ደንግጬ ይኸው ቶሎ ብዬ መጣሁኝ። ሌሊት እኮ አይደለም ቀን ተኝቼ ነው። ፈረሱ መልአክ ነው እና የረገጦት ማን ነው ማለት ነው እንዴ? ፈረሱ መልአክ ነው። ይኸው ሌባ እየተንጋጋ እየመጣብኝ አይደል? የረጋገጠኝ በዚህ ነው። ፈረሱ መልአክ ነው የረጋገጠኝ። ሌባ እየተንጋጋ በላይ ላይ እየመጣ እየታጎረብኝ ነው። በላይ ላይ የረጋገጠኝ ሌባው ነው። ፈረሱ በሌባው ተመስሎ ፈረሱ ረጋገጠኝ። ይኸው ሌባ እየተንጋጋ እየመጣ ሌባ። ወይዘሮ ዝናሽ ለእርሶ ቆንጆ ስጦታ ይዤሎት መጥቻለሁ። ቆንጆ በእውነት እሱ ያውን የምሰጦትን ሸጠው ጾም ሊገባ ሲል የውዳዴ ጾም ሊገባ ሲል ቆንጆ ገብቷል። ትናንት ገባ። የኔ ጾም ነው የገባው። አሁን የኔ ጾም ትናንት ሰኞ ገባ። ማክሰኞ ነው ዛሬ። የኔ ሳይሆን የውዳዴ ጾም ሲገባ እርጎ ይገዙበታል። አሁን የምሰጦትን ሸጠው። እሺ ለእርሶ ብዬ ነው ይዤሎት የመጣሁት። ለማንም እንዳይናገሩ ልሰጦት ነው። እሺ ምንድን ነው? ኧረ እኔ አልወጣም። እያዛዱ ፌስታል ይዘውጡ፣ ቶሎ ይዘውጡ ፌስታሉን እያዛዱ እንጂ ወታደሮቹ ያውቀው ወጥቶታል። መንግስት ጋር ፌስታል እየተያዘ ነው። ወርውሮብህ ሄደ ጠላት። ጠላት ወርውሮብህ ሄደ። ፌስታሉን ወርውር እዛ ጠቅልና አይተኸኝ አይደል? ሰውየው ነው ጠቅል ወረወረው ላይ አሳና ጠቅል ወረወረ። የሀገር ያለ ምንድን ነው? ያው ጥቁር ፌስታል ጠቅል መጥቶ ላይ ወረወረ። ያው ይሄ አሁን የገባው ማን? አሁን የገባው አላውቀውም። ይሄ ማን ነው? ይሄ እኮ እሱንም ያው ሁለት ጠቅል መጥቶ ላይ ወረወረው።
ይነግዳሉ። ይሄም አለ። ይሄ ሁሉ ፌስታል ምን ያደርግልዎታል? አሁን ታቀዶ ያውቁት ብሎ የለም ያው ደይ ሁለቱ ወርውርልኝ እሱን ብዬ ያው ሁለቱ ደይ ሶስተኛ ይሄ ደብቀው አስቀምጠው ነው ማለት ነው። እማማ ዝናሽ ታያለ ዘመጣ እኔ ላይ ወረወረ። አሁን የገባው ሰውዬ እዚህ ላይ ተቀመጠ። እዚህ ቁጭ በል ብለው እምቢ ብሎ እዚህ ያያለ እዚህ ላይ ተቀመጠ። ላዩት ላይ ይህንን ኧረ ወደዛ ጣሉ፣ አታስነኩኝ። ኧረ ወደዛ ያሁን ሰውዬ ያመጣው ጠቅሎ ይውሰድ። በቃ እጥለዋለሁ እኔ። ተረጋጉ እጥለዋለሁ። ዝናሽ ፌስታል ትነግዳለች አሉ ብሎ መጣ። እራሱ ጠቅሎ ይዞ ላይ ወረወረ። አቤት ሁለቱን እንኳን ውርልኝ ብዬ እሱን እደጅ ወረወረው። ይኸው ደግሞ ሁለቱ ሊያስይዞት እኮ ነው እርሶን ሊያስከፍሎት 2000 ብር ደም ቤት እየመጣ ነው የምገባብኝ። ተዚህ ብር ሰጥቶታል። በረ ምን አባቱ ተት የመጣ አንዱም አንተ ሰጠኝ አንዱም መስል መምህት ያሰጠው ነው። ብር ምንም ብር ሳይሰጥ ነው። ነጩ አራተኛ ነው ይዞ መጥቶ ላይ ያደረገልኝ ላሲዘኝ ትነግዳለህ ፌስታል ትነግዳለህ ብሎ ሊያስይዘኝ። እርሶ ይነግዳሉ እንደ ፌስታል? እማማ ዝናሽዬ ይሄን ፌስታል ጠቅልል አድርጌ እዛ ቆሻሻ ውስጥ ነው የምጥለው። በቃ አይዞት። ቆሻሻም ቱቦ ዘጋ ተባለ። አይ ቆሻሻ ማጠራቀሚያ አቃጥለዋለሁ ወይንም አቃጥለው እንጂ ቱቦውን ጥቁር ፌስታል መከራ ነው። ስማ በጥቁር ፌስታል የቤት ጥራጊ ሁሉ በጥቁር ፌስታል እያደረጉ እየወሰዱ ቱቦው ተዘጋ። ለመንግስት ቱቦው ተዘጋ። መሬቱም ደግሞ ውስጥ ከገባ ላስቲኩ አይበሰብስም። ስለማይበሰብስ መሬቱን እንዳለ ብልሽት ሽት ነው የሚያደርገው ፌስታል። ከእንደገና ከብትም ይገላል። ከብት ይበላል። አየህ ምን አለ አሁን እዚህ ቁጭ በል ወንበሩ ላይ እዛውን መቶም ቢያለ ላይ አሁን እርሶ ጥቁር ፌስታል ይነግዳሉ አሉ። አሁን እርሶ ይነግዳሉ እንዴ? አሁን እርሶ ጥቁር ቆይ ራሱ ጠቅሎ ይዞ መጥቶ ራሱ በእጁ እማማ ዝናሽዬ ቱቦ አትክሰት ቱቦ ዘጋ ተብሏል። ምን ላስቲክ አቃጥለው ምኑን ያን ሰውዬ ሶስት ጥቁር አራተኛው ነጩ። እማማ ዝናሽዬ አሁን ጠቅሎ ይዞ መጥቶ እሱ ከወንበር ላይ ቁጭ በል እሱ እምቢ ብሎ መጥቶ ላይ ቁጭ ብሎ እዚህ ላይ ያደረገው እርሶ ፌስታል ይነግዳሉ አለኝ። እማማ ዝናሽዬ እየመጣን እንድነግድ ነው እንደዚህ እየመጣ ወንበሩ ላይ ቁጭ በል እዛ ወንበሩ ላይ እምቢ አለ። ወንበሩ ላይ ቁጭ በል እምቢ አለ። መጥቶ ላይ ተቀመጠና ጥቁር ፌስታል 3 ነጩ አራተኛ አምጥቶ እዚህ ላይ ያደረገና እርሶ ፌስታል ይነግዳሉ አለኝ። እንደው አደራውት ምንም ፌስታል እዚህ ቤት እንዳያስገቡ አደራ። ተሳንጥቼ ሰው ሲይዞ ሲመጣ አልቀበልም በሉ። እቃውን ተቀበሉ። ብዬ ጮኩ። አሁን የመንግስት ወታደር የት አግኝቶ ጎትቶ ይወስድልኛል? አሁን ሰው በፌስታል እቃ ካመጣሉት እቃውን ተቀብሎ ፌስታሉን መልሱላችሁ። ሸቶ አሁን ይያዝ ነበር በዚህ እማማ ዝናሽ እቃ እንዴ አመናጨቁኝ እኮ አቃለው። አመናጨቁኝ በፌስታል እየያዘ ይርንዳ ምናምንም ይዞ የሚመጣ ሰው ፌስታሉን መልሳችሁ ወሰዱ በልቡ ብለህ ሰሞኑን አልነገርከኝ? አዎ ጎበዝ እማማ ዝናሽዬ። ወይዬ ደህና ኖት? እግዚአብሔር ይመስገን። ምን ያስቆታል? ሰላምታ ሲሰጠኝ ነው ደስ እያለኝ። ለዚህ ልጨምርልዎታ 100 ብር ዛሬ ላምበሽብሾት። መቼስ ምን ይደረግ የታባቱ ያዙ ታምበሽበሽ እልል በሉ። ደስ አሎት? እኔ የምሎት እማማ ዝናሽ ሲተኙ ይሄንን መነጽር አድርገው ከተኙ ማለት ነው
በሉ። ጥቁር አይደለም። በሉ በሏ። እኔ ጥቁር ነገር አልወድም። እኔንም አይወዱኝም። እኔም ጥቁር ነኝ እኮ። አንተ ጥቁር አይደል? ጠይም ነህ። ጠይም ነኝ። እኔ ጥቁር ነገር አልወድም። በስማም ቁርባኑን ነው በጥቁር መነጥር የምጋርደው። እማማ ዝናሽዬ ወይዬ ይህንን መነጽር አድርገው ከተኙ ማለት ነው። በሉ እስቲ በሉ። ደስ ይላል። ማርቴ ጠንቋይ ነው። ያንቺን አሉ ያመጣ የጠንቋይ ነው። ኧረ ቆይ በሉኝ፣ ንገሩኝ። ቆይ በሉ። አላረግም እኔ እኮ ገባኝ፣ ግን አያድርጉ። በሉ እማማ ዝናሽዬ ይህንን መነጽር ካደረጉ አድርገውት ከተኙ ቆንጆ ህልም ነው የሚያልሙት። ቆንጆ እኔ ያለው እዝጌር ተኔ ነው፣ ማርያም ተኔ ነው፣ ሚካኤል ተኔ ነው፣ ገብርኤልም ተኔ። እንዲያስደነገጡኝ እኮ በልሜ ይነግረኛል። ጥቁር መነጥር በማድረግ አይደለም ይነግረኝ እዝጌር። ጥቁር መነጥር በማድረግ አይታለልም እዝጌር። እምዬ እመቤቴ ማርያም እንዴት እንዳማረቦት ይሄ መነጽር! አቤት 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 አቤት! አሁን በቀደም ለጠንቋይ ያንቺን አሉ ነው። አሁን በቀደም አንቺ ላሉ ይሄንን መነጽር አድርጋ ያመጣው ይሄ ያንቺን አሉ ነው። የጠንቋይ ያንቺን አሉ ነው ያመጣው። ይገርምሃል፣ የወይዘሮ ስላስ ልጅ ይሄንን መነጽር ይገርምሃል፣ ይኸውልህ ይሄንን መነጽር ያንቺ ላሉ አድርጋው ቆንጆ ህልም ስታልም ነበር አድርጋው እየተኛች። አሁን ቀምቻት አምጥቼ ነው ለሳቸው ያረኩላቸው። ይሄ እማማ ዝናሽ ያረጉት መነጽር አንቺ ላሉ አድርጋው ነበር በፊት። ታዲያ ይሄን እያደረገኝ በመኖር ቆንጆ ህልም ስትፈታ ለምን አመጣኸው እንዴ? እርሶም ለምን ይቅርቦት ብዬ ነው። አይ እንዴ ለምን ይቅርቦት? እኔ ህልም በመፍታት በንግግር ብዛት ሰውነት ይቆስሏል። ግን አሁን ታያሉት። ከአሁን በኋላ ህልም መፍታት በቃ ዝም ብለው ፍቺ ህልም ፍቺ ነው የሚሉት ውስጦት። አልፈታም። ህልም ፍቱ ይሎታል አሁን ውስጦት። ህልም በመፍታት በንግግር ብዛት ሰውነት ይቆስሏል። እሱማ ችግር አለመፍታትም ይችላሉ፣ ችግር የለውም። ግን እንደው ነገሩ ልንገሩት ብዬ ነው። አሁን አንቺ ላሉ ያ ሁሉ ሰልፍ እንደዛ ያንጋጋችው ይህንን መነጽር አድርጋ ነው። አታርግና አሁንም እዛ ይንጋጉላት። አይ አልሰጥም እኔው ህልም በመፍታት በንግግር ብዛት ሰውነት ይቆስሏል። ስለዚህ አይፈልጉም ላውልቀው። አዎ አይፈልጉም። አዎ ታው አልፈልግም። ታውል በኋላ ይቆጮታል። አልፈልግም። ይቆጮታል። ትፍታበት ራሷ። አዎ ራሷ። እኔ እኮ ታንቺን አሉ ላይ ያመጣው ብያለሁ ቅድም ገና። ስማ እንዴት እንዳወቁብኝ! እርሶ በጣም ብልጥ ጎበዝ ነው። እኔ ቅድም ነግሬያለሁ። ታንቺን አሉ እንዴት አወቁ? ታንቺን አሉ ነው ያመጣው የጠንቋይ። እንዴት አወቁ? ያንቺ ላይ እንዴት አወቁ? ውስጦት ነው የነገሩት? አዎ ውስጦት ነው የነገሩት? አዎ ጥሎቴ ውስጤ። አሃ የሁል ጊዜ ሌሊትና ቀን ጥሎቴ። ግን ይሄ መነጽሩ አንቺ ላይ አያምርም፣ እርሶ ላይ ነው የሚያምረው። ግን እሺ ወርወሬስ አልተበቁ። ኧረ ነውር ነው እንዴ! ምን ነው መነጽሩን ሳወልቅ ታየኝ። በመነጽሩ አሳየኝም። አሁን እንደዚህ ይሻሎታል። የእሷን ውሰድላት፣ እራሷ ትይበት። ውሰድላት፣ እራሷ ትይበት። እስኪ ቴሌቪዥኑ ክፈትልኝ አስተካክልና። አንተ ተከፍቶ አያውቅም ቴሌቪዥኑ። በእውነት ማይክ ፈተው። ቆይ አሁን እኔ ከፍትልዎታለሁ። ቆይ አስተካክለ ክፈተው። ይሄ ኮረንቲው ገመድ ደግሞ ተዛ ወድቋል። ይሄ ኮረንቲው ገመድ ተዛ የተቀጠለው ወድቋል። ይሄ የኮረንቲው ገመድ የተጋደመው ተዛ ለቆ ወድቋል።
መነጥሩ ሲወልቅ ይታየኛል። እኔ አስተካክልና ክፈተው። ተከፍቶ አቅም የዛን እና የዛ እናንተ ቤት ሰንብቼ ተመጣው ቀን ጀምሮ ቴሌቪዥኑ ተከፍቶ አቅም የቴሌቪዥኑ ኮረንቲ ይሄ የተጋደመው ተዛ ለቆ ወድቋል። ይሄው አይሰራም እንዴ? ለቆ ወድቋል ገመዱ። አይሰራም ማለት ነው። ምን ሆነ? ቴሌቪዥኑ ተበላሽቷል ማለት ነው። የኮረንቲው ገመዱ ይሄ እዚህ የተጋደመው ተዛ ተኮረንቲው ላይ ለቆ ወድቋል መሬት።